እንኳን ወደ ኮንፌዴራሲያው ሄልቬቲካ ወይም ደግሞ ወደ ስዊትዘርላንድ በሰላም መጣችሁ። ስዊትዘርላንድ ስትባል መቼም ወደ አእምሯችሁ የሚመጡት ግርማ ሞገስ ያላቸው ተራራዎቿ፣ ባለቀዳዳ አይቦቿ፣ ጣፋጭ ቸኮሌቶቿ፣ ታጣፊ ቢላዎቿና ውድ የእጅ ሰዓቶቿ ናቸው። እርግጥ ነው ባቡሮቿንም መርሳት የለብንም። እጅግ በጣም ብዙ ባቡሮች። ወደ ስዊትዘርላንድ በተመላለስኩባቸው ጊዜያት ሁሉ ጉዞዎቼን በባቡር ነበር የማደርገው። ምክንያቱም ከቦታ ቦታ ለመንቀሳቀስ ከባቡር የበለጠ ቀልጣፋ መንገድ የለምና። ሰሞኑን ግን ለአንድ ሙሉ ሳምንት እዚሁ በመቆየት በቀን ውስጥ በርካታ ባቡሮችን እየተሳፈርኩኝ የስዊትዘርላንድ ባቡሮች በአውሮፓ ምርጥ ያሰኛቸውን ምስጢር ለመመርመር ሞክሬያለሁ። የስዊትዘርላንድ የባቡር ትራንስፖርት ልዩ የሚያደርገው አንዱና ዋነኛው ነገር የዝርጋታ ስፋት ነው። እስቲ ይህንን ካርታ ተመልከቱ። በየቦታው የባቡር ጣቢያዎች ተሰልፈዋል። በጣም ትናንሽ የሚባሉ መንደሮች እንኳን በየ30 ደቂቃው አስተማማኝና ወጥ የሆነ የባቡር አገልግሎት ያገኛሉ። በሌሎች ሀገሮች ለእንደዚህ አይነቶች ትናንሽ መንደሮች የአውቶቡስ አገልግሎት እንኳን ማግኘት ብርቅ በሆነበት ሁኔታ እዚህ ግን በባቡሩ እንዲቆምላችሁ የሚጠቁም ቁልፍን በመጫን ብቻ አገልግሎቱን ማግኘት ትችላላችሁ። ለአንድ ካፌ፣ ለበረዶ መንሸራተቻ ወይ ደግሞ ስካይ ሊፍቲንግ እንዲሁም ደግሞ ለእግር መንገድ ብቻ አገልግሎት የሚሰጥ ጣቢያ እንኳን በየ30 ደቂቃው ባቡር ይመጣለታል። ለማነጻጸር ያህል በካናዳ የምትገኘውና 1.3 ሚሊዮን ሕዝብ ያላት የካልጋሪ ከተማ ምንም አይነት የከተሞች መካከል ወይም ኢንተርሲቲ የባቡር አገልግሎት የላትም። በአንጻሩ ደግሞ 1.3 ሚሊዮን ሕዝብ የምታስተናግደው ዙሪክ በቀን ውስጥ ወደ 3000 የሚጠጉ ባቡሮችን ታስተናግዳለች። የባቡሮቹ መመላለስ ደግሞ በጣም ተደጋጋሚ ከመሆኑ የተነሳ የጊዜ ሰሌዳ ማየት እንኳን አያስፈልጋችሁም። ቆይታችሁ እጅግ በጣም አጭር ነው። እንደዚህ አይነቱ ተደጋጋሚ አገልግሎት ለህዝብ ትራንስፖርት የጥራት መለኪያ ቢሆንም ይህ የሚሳካው ግን ህዝብ በብዛት በሚኖርባቸው አካባቢዎች ብቻ እንደሆነ ይታሰባል። ታዲያ ስዊትዘርላንድ እንዴት ለትናንሽ መንደሮችና ገጠራማ አካባቢዎች እንደዚህ ያለ ጥራት ያለው አገልግሎት መስጠት ቻለች? አንዳንዶች የስዊትዘርላንድ በቆዳ ስፋቷ ትንሽ ስለሆነች ነው ብለው ያስቡ ይሆናል። ነገር ግን ይህ መረጃ ሊያሳስት ይችላል። ምክንያቱም እንደ ከተማ ብንመለከተው የስዊትዘርላንድ ከተሞች ያን ያህል ትልቅ አይደሉም። ከዙሪክ ቀጥሎ ትልቁ ከተማ ጄኔቫ ስትሆን መላው ክልሏ 600,000 ህዝብ ብቻ ነው የሚኖርባት። እንዲያውም ግማሽ የሚሆነው የሀገሪቱ ህዝብ የሚኖረው ከ10,000 በታች ነዋሪዎቿ ባሏቸው ትናንሽ መንደሮች ውስጥ ነው። በአጭሩ ስዊትዘርላንድ ልክ እንደ ሰሜን አሜሪካ ከተሞች በመኪና ላይ የተመሰረተ መስፋፋት ሳይሆን የመንደሮች መስፋፋት የታየባት ሀገር ነች። ይህ ሆኖ ሳለ ግን ሀገሪቱ ይህንን ተበታትኖ የሚኖር ህዝብ እጅግ በጣም በሚገርም የትራንስፖርት ትስስር ማገናኘት ትችላለች። ለዚህ ስኬቷ ክሎክ ፌስ ስኬጁሊንግ የተባለ ዘዴ ትጠቀማለች። ለምሳሌ አንድ የባቡር በየ30 ደቂቃው የሚመጣ ከሆነ ሁልጊዜም በሰዓቱ በ15ኛውና እንዲሁም ደግሞ 45ኛው ደቂቃ ላይ ይደርሳል። ተጓዦቹ ሰዓቱን በቃላቸው እንዲይዙትና ስለ መነሻ ሰዓት ብዙ እንዳይጨናነቁ ያደርጋቸዋል። ይህ ዘዴ እንደ ኔዘርላንድስና ጀርመን ባሉ ሀገራትም የተለመደ ነው። ግን ስዊትዘርላንድ ይህንን አንድ እርምጃ ወደፊት ነው። የተቀናጀ የጊዜ ናት ወይ ደግሞ ፐልስ ታይም ቴብሊንግ በሚባል ዘዴ በመላ ሀገሪቱ ያሉ የጊዜ ሰሌዳዎችን አስተሳስራለች። ሀሳቡ እንደዚህ ነው። አንድ ባቡር ጣቢያ ላይ ደርሶ ሌላ ባቡር ለመቀየር ወይ ደግሞ ኮኔክት ለማድረግ ሲፈልግ የሚጠብቁት ጊዜ በጣም አጭር እንዲሆን ተደርጎ ተቀናጅቷል። ኖት ጀስት ባይክስ የተባሉ ቻናል ተከታይ የሆነው ጃክ በዚህ ዙሪያ ያጠናው ጥናት እንደሚያሳየው በመላው ስዊትዘርላንድ ባቡር ለመቀየር የሚፈጀው አማካኝ የጥበቃ ጊዜ 8.4 ደቂቃ ብቻ ነው። 77% የሚሆኑት የባቡር ቅያሬዎች ከ10 ደቂቃ በታች የሚፈጁ ናቸው። ይህ ውጤት በእውነትም አስደናቂ ነው። ማለት በጉዟቸው መካከል 2 እና 3 ጊዜ ባቡር በተቀያየሩ እንኳን በቀጥታ ከሚሄዱ ባቡር ጋር ሲነጻጸር የሚፈጁባቸው ጊዜ በትንሽ ደቂቃዎች ብቻ የሚበልጥ ነው ማለት ነው። የተቀናጀ ጊዜ ሰሌዳ ወይ ደግሞ ኢንተግሬትድ ታይም ቴብሊንግ ሌላው ትልቅ ጥቅም ነው። ስዊትዘርላንድ ካሏት ጥቂት የባቡር መስመሮች ከፍተኛው አገልግሎት እንድታገኝ ማስቻሉ ነው። ስዊትዘርላንድ እጅግ ተራራማ ሀገር ናት። ይህ ደግሞ የባቡር ሀዲድ ግንባታን በጣም ውድ ያደርገዋል። በዚህ ምክንያት ሀገሪቱ ብዙ አማራጭ ሀዲዶች የሏትም። ጥቂት መስመሮች ብቻ በርካታ የባቡር አገልግሎቶችን እንዲያስተናግዱ ይገደዳሉ። በተራሮች መካከል በሚያልፉ ነጠላ ሀዲዶች ላይ ባቡሮች ሳይጋጩና ሳይዘገዩ እንዲመላለሱ የሚያስችላቸው ብቸኛው መንገድ ይህ ጥብቅ የጊዜ ሰሌዳ ነው። ለምሳሌ በደቡባዊ ስዊትዘርላንድ ሲጓዝ ባቡራችን ሌላኛው ባቡር ዋሻውን እስኪዘልቅ ድረስ አልፎ አልፎ ለጥቂት ደቂቃዎች ይጠብቅ ነበር። ነገር ግን የጥበቃ ጊዜው በጣም አጭር ከመሆኑ በላይ ሁልጊዜም በሰዓታችን ነው የምንደርሰው። ይህ እንዲሳካ ደግሞ ባቡሮቹ በተቻላቸው ደቂቃ መድረስ አለባቸው። የስዊትዘርላንድ ባቡሮች ደግሞ በሰዓት አክባሪነታቸው በዓለም የታወቁ ናቸው። ይፋዊ መረጃቸው እንደሚጠቁሙት 91.9% የሚሆኑት ባቡሮች በሰዓታቸው ይደርሳሉ። ይህ አሃዝ ደግሞ ከሚሰማው በላይ አስደናቂ ነው።
እንዴት መሰላችሁ? በመጀመሪያ ደረጃ ስዊዘርላንድ ውስጥ አንድ ባቡር በሰዓቱ ደረሰ የሚባለው ከተቀመጠለት ሰዓት ከ3 ደቂቃ በላይ ካልዘገየ ብቻ ነው። ይህ መስፈርት ከሌሎች ሀገራት ጋር ሲነጻጸር በጣም ጥብቅ ነው። ለምሳሌ እኔ ኔዘርላንድ ውስጥ አንድ ባቡር እስከ 5 ደቂቃ ቢዘገይ እንኳን በሰዓቱ ደረሰ ይባላል። እኔ ቀደም ብዬ እኖርበት በነበረው የካናዳ ቶሮንቶ አካባቢ ደግሞ የቆዳ ስፋቱ ከስዊዘርላንድ ጋር የሚወዳደር ቢሆንም እስከ 15 ደቂቃ መዘግየት ደግሞ እንደ ትክክለኛ ሰዓት ይቆጠራል። የካናዳው ቪያሪያል ደግሞ 71% ባቡሮቹ በሰዓት ይደርሳሉ ቢባልም ሰዓቱን የሚለካበት መስፈርት ግን በግልጽ አይታወቅም። ከሁሉም በላይ የሚገርመው ግን የቅያሬ ባቡሮች ወይም ኮኔክሽንስ ሰዓት አክባሪነት ነው። በስዊትዘርላንድ 98.9% የሚሆኑት ባቡሮች ተጓዦች የሚቀጥለውን ባቡር ሳይረፍድባቸው እንዲያገኙ ያደርጋሉ። ይህ ደግሞ በጣም ትልቅ ነገር ነው፣ ምክንያቱም ወደ ቤት ሲመለሱ 5 ደቂቃ መዘግየት ያን ያህል ችግር ባይኖረውም በየ30 ደቂቃ የሚመጣ የቅያሬ ባቡር ማምለጥ ግን ጉዞን በጣም ያበላሻል። በስዊትዘርላንድ ባቡር መጓዝ ምን ይመስላል? በመጀመሪያ ባቡሮቹ በጣም ዘመናዊ፣ ንጹህና ምቹ ናቸው። በተራራማ አካባቢዎች ደግሞ የመልክዓ ምድሩን ውበት ለመመልከት እንዲያመቹ ተደርገው በትላልቅ መስኮቶች የተገነቡ ባቡሮች አሉ። መልክዓ ምድሩ እንደዚህ የሚያምር ሲሆን ደግሞ አተኩሮ ለመመልከት የግድ ነው። እንደ ግላሲየር ኤክስፕረስ ያሉ ጎብኚዎች ተብለው የተዘጋጁ ባቡሮች ደግሞ ከዚህም በላይ ድንቅ ናቸው። ስለነሱ ደግሞ ሌላ ጊዜ ቪዲዮ ሰራላችኋለሁ። ተራ የከተማ ባቡሮች እንኳን ቢሆኑ በጣም ግሩም ናቸው። እስቲ ይህንን ትዕይንት ተመልከቱ። ጉዞ እንዲህ በሰለጠነ መንገድ ሲሆን ምንኛ ደስ ይላል። እውነት ለመናገር በትራፊክ መጨናነቅ ውስጥ ከመቀመጥ በመቀመጫ ቀበቶ ታስሮ ከመጨነቅና ዘና ብሎ ምግብ ለመብላት ቀርቶ ሽንት ቤት ለመሄድ እንኳን ከመቸገር ይልቅ እንዲህ ባለ ባቡር መጓዝ አይሻልም? እኔማ ከዚህ የተሻለ የጉዞ መንገድ አለ ብዬ አላምንም። ሌላው የገረመኝ ነገር ምንድነው? አብዛኞቹ ባቡሮች ደረጃ የሌላቸው ደግሞ ሌቭል ቦርዲንግ መሆናቸውና ለተሽከርካሪ ወንበር ተጠቃሚዎች እንዲሁም ለአካል ጉዳተኞች ምቹ የሆኑ መጸዳጃ ቤቶች ያሏቸው መሆኑ ነው። ሁሉም ባቡሮች ላይ ባይሆኑም ስዊትዘርላንድ ትራንስፖርቱ ለሁሉም ጊዜ ተደራሽ እንዲሆን ትልቅ ጥረት እያደረገች ትገኛለች። እኔ በሄድኩባቸው ጣቢያዎች ሁሉ መውጫዎች ደግሞ ራምፕስ ወይም ደግሞ አሳንሰሮች ነበሩ። በስዊትዘርላንድ የአንድ ጊዜ የባቡር ጉዞ ዋጋ ውድ ሊሆን ይችላል፣ ነገር ግን ለነዋሪዎች የሃፍ ፕራይስ ወይም ደግሞ የክልላዊ ጉዞ ካርዶችን በስዊስ ባስ አማካኝነት መጠቀም በጣም የተለመደ ነው። አንዳንዶች ደግሞ የሚሰሩበት ድርጅት የነፃ የጉዞ ካርድ ያቀርብላቸዋል። እኔ ለሳምንቱ አብዛኛውን ጊዜ የተጓዝኩት በሁለተኛ ማዕረግ ወይ ደግሞ ሰከንድ ክላስ ነበር። እሱም ቢሆን በጣም ምቹ ነው። ላለፉት 4 ቀናት ግን ልዩነቱን ለማየት የአንደኛ ማዕረግ ወይ ደግሞ ፈርስት ክላስ ካርድ ገዝቼ ተጓዝኩኝ። አንደኛ ማዕረግ የተሻለ ምኞት ቢኖረውም ልዩነቱን ያን ያህል ጎልቶ የሚታይ አይደለም። ስለዚህ መንገዱ በጣም ስራ የሚበዛበት ካልሆነ በስተቀር ተጨማሪ ገንዘብ ከፍሎ አንደኛ ማዕረግ መግባት የግድ ላያስፈልግ ይችላል። ከዚህም በተጨማሪ አንዳንድ ባቡሮች ልክ እንደዚህኛው እጅግ ምቹ የሆኑ የስራ ዞኖች ደግሞ ቢዝነስ ዞንስ አላቸው። እኔም በመንገድ ላይ ሳለሁ ለጥቂት ሰዓታት ስራዬን ለማከናወን ችያለሁ። የቀድሞ የቦጎታ ከንቲባ አንድ የታወቀ አባባል አላቸው። የበለጸገች ሀገር ማለት ድሆች መኪና የሚነዱባት ሀገር ሳይሆን ባለጸጎች በህዝብ ትራንስፖርት የሚጠቀሙባት ሀገር ናት። ስዊትዘርላንድ ውስጥም የምናየው በትክክል በአንደኛ ማዕረግ ወይ ፈርስት ክላስ ባስ በሚገባ የለበሱ ባለሙያዎች ከስብሰባ በኋላ ላፕቶፖቻቸውን ከፍተው ሲሰሩ ድጋሚ ተመልክቻለሁ። ባለጸጋ ሰዎች በህዝብ ትራንስፖርት መጠቀማቸው ትልቅ ፋይዳ አለው ብዬ አምናለሁ። ምክንያቱም እነዚህ ሰዎች ጥራት ያለው ቀልጣፋ አገልግሎት እንዲኖር የመጠየቅ የፖለቲካ ተጽዕኖ አቅም ስላላቸው። ለጉዞ እቅድ ደግሞ ወይ ደግሞ የኤስቢቢ መተግበሪያ አፕሊኬሽን እጅግ በጣም አስገራሚ ነው። የሚሄዱበትን መንገድ ሲመርጡ ጉዞ ምን ያህል ጊዜ እንደሚወስድ የት ቦታ ባቡር መቀየር እንዳለባቸውና በመንገዱ ላይ ያሉትን ጣቢያዎች ዝርዝር በሙሉ ያሳያቸዋል። እንዲያውም የጣቢያውን አቀማመጡና ከአንድ መድረክ ወይ ደግሞ ፕላትፎርም ወደ ሌላኛው ለመሄድ የሚወስደው መንገድ ጭምር ያሳያል። ባቡር መቀየር ከዚህ በላይ ሊቀል አይችልም ብዬ አምናለሁ። እስቲ በአንድ ሳምንት ቆይታ ካደረግኳቸው የባቡር ጉዞዎች አንዱን እንደ ምሳሌ ልውሰድ። በሌላ ሀገር ቢሆን ኖሮ እንደዚህ አይነት ብዙ ቅያሬዎች ያሉት ጉዞ ያሰጋኝ ነበር። ነገር ግን የቅያሬ ባቡሩን የማግኘት እድላችሁ 99% በሆነበት ሀገር ላይ ይህ ምንም አያስጨንቅም። በመተግበሪያው ላይ ባቡሩ የት እንደሚቆምና እያንዳንዱ ፎርጎ ምን ያክል ሰው እንዳለበት አስቀድሜ አያለሁ። ባቡሩ ሊደርስ ሲል ደግሞ መቼ መውረድ እንዳለብንና ወደ የትኛው መድረክ መሄድ እንዳለብን ማሳሰቢያ ይደርስልኛል። ለ3 ደቂቃ ያህል ዘግይቶ ነበር። በተግባራዊው ቅያሬው ሊያመልጠኝ እንደሚችል አስጠነቀቀ። ነገር ግን ምንም አይነት ችግር ሳይገጥመኝ የሚቀጥለውን ባቡር በሰዓቱ አግኝቻለሁ። እንዲያውም ቅያሬው ከአውቶቡስ ጋር በሚሆንበት ጊዜ እንኳን አውቶቡሱ ከጣቢያው ውጭ ይጠብቀኝ ነበር፣ ምክንያቱም የባቡርና የአውቶቡስ የጊዜ ሰሌዳዎች በሚገባ የተቀናጁ ናቸው። ታዲያ በስዊዘርላንድ ያደረግኳቸው ጉዞዎች በሙሉ እንከን የለሽ ነበሩ አይደል? በቆይታዬ ወደ 2 ደርዘን የሚጠጉ ባቡሮችን ተጠቅሜያለሁ። በአጋጣሚ ሆኖ ለዚህ ቪዲዮ እንዲረዳኝ አንዱ ቅያሬ አመልጦኝ ነበር። እናም ምን ተሰማኝ? በመጀመሪያ ባቡሩ የዘገየው ከሌላ ሀገር በመጣ ባቡር ምክንያት ነበረ።
ስዊዘርላንድ ጥፋቱ የጣሊያን ነው እያለችኝ ሳይሆን አይቀርም። በነገራችን ላይ በስዊዘርላንድ የሚገኙ አብዛኞቹ ባቡሮች ከጎረቤት ሀገራት የሚመጡ ናቸው ይባላል። ባቡሩ በመዘግየቱ የቅያሬ ባቡር አመለጠኝ። ቀደም ባሉ ጊዜያት በከተሞች መካከል በመኪና ስጓዝ ባልተጠበቀ የትራፊክ መጨናነቅ ምክንያት ግማሽ ሰዓት ወይም ደግሞ ከአንድ ሰዓት መኪና ብቻ አማራጭ በሆነባቸው ቦታዎች ይህ የተለመደና በጣም አሰልቺ ነገር ነው። ነገር ግን ስዊዘርላንድ ውስጥ ባቡሩ ሲያመልጠኝ የነበርኩት 13000 ሕዝብ ብቻ ያላት ትንሽ ከተማ ውስጥ ነው። በዚያች የጥበቃ ጊዜ የሚበላ ነገር ገዝቼ መልክዓ ምድሩን እየተመለከትኩ ዘና ለማለት ቻልኩኝ። በትራፊክ መጨናነቁ ስትሆኑ መቼ እንደሚለቀቅ አታውቁም። ይህ የሚያበሳጫል፣ ያስጨንቃል። እዚህ ግን መዘግየቱ ተቃራኒ ነበር። እንዲያም ደስ የሚል የእረፍት ጊዜ ሆኖልኛል። ለመሆኑ በዓለማችን ላይ የጉዞ መዘግየት ሁሉ እንደዚህ ቢሆን ኖሮ ዓለማችን ምንኛ የተሻለች ትሆን ነበር ብዬ አሰብኩኝ። በስዊዘርላንድ የዘገየ የባቡር ጉዞ እንኳን በሰሜን አሜሪካ ከማንኛውም የመኪና ጉዞ የተሻለውን ማግኘቴ በእውነት በጣም አስገርሞኛል። ይቺ 13000 ሕዝብ ብቻ ያላት ከተማ ዓለም አቀፍ የባቡር አገልግሎት ማግኘቷንም ልብ ይበሉ። የስዊዘርላንድ ጉዞ ምርጥ የሚያደርገው ግን የትም ቦታ በተደርሱ መዳረሻችሁ ጋር ለመድረስ ጥቂት ደቂቃ መራመድ ወይ ደግሞ በትንሽ የከተማ ትራም መጓዝ ብቻ በቂ መሆኑ ነው። ምክንያቱም እያንዳንዱ የስዊስ ከተማና መንደር ለሰው ልጅ ምቹና በእግር ለመንቀሳቀስ በሚያስችል መልኩ የታቀደ ነው። ከውጭ ሀገር ወደ ኔዘርላንድስ ተመልሼ በመጨረሻ ወደ ስልጣኔ ተመለስኩኝ ብዬ ብዙ ጊዜ እናገር ነበር። ነገር ግን አሁን ግን ያላሰብኩት ለመጀመሪያ ጊዜ ነው። ከሰሜን አሜሪካ ስመለስ ግን ሁል ጊዜ እንደዚህ ይሰማኝ ነበር። ከስዊትዘርላንድ ስመለስ ግን ሁሉም ነገር ትንሽ ያልተሟላም ይመስላል። ወደ አምስተርዳም የሚወስደው ባቡር በቅርቡ የታደሰ ቢሆንም ከዙሪክ ባቡር ጋር ሲነጻጸር ግን የተወሰነ ድምጽ የሚበዛበትና የሚንገጫገጭ መስሎ ታየኝ። የደች ወይ ደግሞ የኔዘርላንድስ ከተሞች በእርግጥም ድንቅ ናቸው። የብስክሌትም ጉዞም ከስዊትዘርላንድ በተሻለ እዚህ ይመቻል። ነገር ግን እንደዚህ ያለ ጥራት ያለው ሰዓት አክባሪና ቀልጣፋ የህዝብ ትራንስፖርት ያለው ሀገር ጉዞን ምን ያክል ቀላል እንደሚያደርገው ማየት ትልቅ ትምህርት ነው ብዬ አምናለሁ። እንደዚህ አይነቱ ያለምንም ስጋት የሚደረግ ጉዞ ከመኪና ጥገኝነት ነፃ የሆነ እውነተኛ ነፃነት ነው። እርግጥ ነው ኔዘርላንድ ውስጥ የሌለው ነገር ተራራ ነው። ስለዚህ የጉዞዬ አንዱ ትልቅ ክፍል በስዊስ አልፕስ ተራሮች መካከል አስደናቂ እይታዎችን እያሳየ የሚጓዘው የግላሲየር ኤክስፕረስ ነበር። አበቃውኝ። አመሰግናለሁ። ሰብስክራይብ፣ ሼር ኤንድ ላይክ። ታንክ ዩ